ወንድሜ በሉኝ እስኪ አንድ ጊዜ ዝም ብላችሁ ነው ወንድሜ በቃ በሉ። ወንድሜ በዚህ ምድር ላይ አንዳንድ ሴቶች ወንድሜ ይልላቸው ወንድም ይፈልጋሉ በጣም ካላቸው መካከል ደግሞ ግማሾቹ የወንድምነትን ፍቅር ያውቃሉ። ግማሾቹ ደግሞ ወንድም ኑሯቸው እንደሌላቸው ይሆናሉ። ምንም በቃ መወለድ ብቻ ይሆኑ። ከወንዶችም እንዲህ እህት የሌላቸው በጣም እህት ይፈልጋሉ፣ ይመኛሉ። ካላቸው መካከል ደግሞ ግማሾቹ የእህትነትን ፍቅር ያውቃሉ። ግማሾቹ ደግሞ እህት በቃ መወለድ ብቻ ነው፣ ሌላ ምንም ትርጉም እንደሌለውም ያውቃሉ። ትክክል። ተወልደዋን እህትና ወንድም ናቸው፣ ግን ምንም አይነት የእህትና ወንድም ፍቅር የሌላቸው ማለት በምንም አይነት ሁኔታ ከዓመት አንዴ ብቻ የሚደዋወሉ ነው። ይሄ መወለድ ብቻ እህትነት ወይም ደግሞ ወንድም ነኝ ሊያስብል አይችልም። በኔ በኩል በኔ አስተሳሰብ አንዲት እህት እስካለች ድረስ ግዴታ የወንድምነት ፍቅር መስጠት አለብህ። አንቺም ግዴታ የእህትነት ፍቅሩ መስጠት አለብሽ። ምናልባት እዚህ ጋር የሌላችሁ ሰዎች እኔ ቢኖረኝ ምናምን ብላችሁ እንዳታስቀምጡ ተውት። ምክንያቱም ያለው ሰው ብቻ ነው